በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የራእይ ዮሐንስ ትምህርታችንን እንቀጥላለን። ክፍል 2 ነው። እንግዲህ የዛሬ የምናየው በዋናነት የመጽሐፉ ቁልፍ ነገሮችን ለማንሳት እንሞክራለን። ምክንያቱም ወደፊት ስንሄድ ወደ መጽሐፉ የምናያቸውና ትርጉማቸው ማወቅ የሚገባን ነገሮች ስለሆኑ በደንብ አድርገን ለመረዳት እንዲመቸን ቁልፍ የሆኑ ነገሮችን እናያለን ማለት ነው። እንግዲህ ምንድነው የመጀመሪያው ነገር ምንድነው? መንፈስ ቅዱስ የሰውን ልጅ ነፍስ ወደ ዘላለማዊ መንገድ ከመጀመሪያ ደረጃ በረድኤት ካደረባት፣ ለምሳሌ የመጀመሪያ አንዲት ነፍስ ታምናለች፣ ካመነች በኋላ ትጠመቃለች፣ ከተጠመቀች በኋላ በስጋና በደም ከክርስቶስ ጋር አንድ ትሆናለች፣ ወይም ደግሞ ያ የመለኮታዊ ኃይል በሷ ያድራል ማለት ነው። ይሄ የማደሩ ሁኔታ እንዲሁ ቅጽበታዊ ለውጥ ወይም ደግሞ ምንድነው ይሄ ኃይል፣ ጥበብ፣ መገለጥ፣ ቅድስና፣ ንጽህና አያመጣም። በጊዜ ሂደት ነው የሚያመጣው። ምን ማለት ነው? ልክ እየተዋሃዳት ከማደር በረድኤት ወደ መዋሃድ ይሄዳል ማለት ነው። ይሄ ግን በአንድ ጊዜ የሚሆን ሳይሆን ልክ መንፈስ ቅዱስ የነፍስን ምንድነው ከደረጃ ወደ ደረጃ እያሳደገ ሰማያዊውን መገለጥ እንድታይ ያደርጋታል። መጀመሪያ ለዚህ ነገር ምን ያስፈልጋል? ልክ ኢየሱስ ክርስቶስ ሲጠመቅ ሰማይ እንደተከፈተው ሁሉ ከዚህ በፊት ያልነበረ የተከፈተ በር ይታያል ማለት ነው። ይሄ ለዮሐንስ የሚደረገው ነገር በነገራችን ላይ ወይም ዮሐንስ መጀመሪያ የሚያየው ነገር በሙሉ ለሰው ልጆች ወይም ደግሞ በክርስቶስ ላመኑና ኢየሱስ ክርስቶስ የእግዚአብሔር ልጅነትን አምነው ለተጠመቁ ሰዎች በሙሉ የሚሰጥ ጸጋ ወይም የተከፈተ መንገድ ነው ማለት ነው። ይሄ መንገድ ሰማያዊ በር ሆኖ ሰማያዊ መንገድ ነው ማለት ነው። በተከፈተ በር አድርጎ የሚኬድ ሰማያዊ ጉዞ፣ ሰማያዊ መንገድ ነው ማለት ነው። ስለዚህ ገና ከመጀመሪያው ቅዱስ ዮሐንስ ወንጌላዊ ምን ይላል? መጀመሪያ በመንፈስ ከሆነ በኋላ ልክ ያን ነገር ማየት ሲጀምር የሚጀምረው የተከፈተ በር ከማየት ነው ማለት ነው። ስለዚህ አዲስ የተከፈተ በር በማየት ይጀመርና በዛ ጉዞ ይጀመራል ማለት ነው። እንግዲህ ከተከፈተ በኋላ አንድ የሚያየው ነገር ምንድነው? ያ የሰማያዊ በር የተከፈተው በታረደው በግ እንደሆነ ሲያመለክት ልክ ከተከፈተ በኋላ ኢየሱስ ክርስቶስ እንደታረደ በግ ሆኖ ያየዋል ማለት ነው። የታረደ በግ ሆኖ ያየዋል ማለት ነው። ስለዚህ አንደኛው በጣም ቁልፉ ጉዳይ የተከፈተ በር ኦፐን ዶር ኢን ሄቨን የሚለው ነው። እሱ በዋናነት የሚያመለክተው ጥምቀትን ነው። የጥምቀትን በርነት ያመለክታል። ስለዚህ እግዚአብሔር በሚያውቀው ወይም ደግሞ ኢየሱስ ክርስቶስን እንወዳለን የምትሉ ሰዎች፣ ዘላለማዊ ሕይወት አለን የምትሉ ሰዎች ጥምቀት ምን ያህል አስፈላጊ እንደሆነ ይህንን ማወቅ ይቻላል ማለት ነው። ወይም ደግሞ በዚህ ደረጃ መረዳት ሊኖረን ግድ ነው ማለት ነው። ያለ ጥምቀት በርነት ሰማይ አይከፈትም ማለት ነው። ይሄ ደግሞ በተለያየ በቅዱስ ጳውሎስም በወንጌልም የተነገረ ነገር ስለሆነ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያትም። ያቺ መንግስት ናት። መንግስት ናት ተከፍታ የታየችው። የተከፈተችው በምንድን ነው? በጥምቀት ከጌታ ጋር በጊዜው አብሮት ለነበረ በጥምቀት ብቻ ሳይሆን በህይወት ለመሰለው ለቅዱስ ዮሐንስ እንደዛ ተከፍቶ ይታየዋል ማለት ነው። እንግዲህ ከዛ ቀጥሎ የሚያሳየው ምንድነው? የሰባቱን ቤተክርስቲያናት አቋም ቁመና ያሳየዋል ማለት ነው። ቤተክርስቲያን እስከ ዕለተ ምጽአት ድረስ ወይም ክርስቶስ ዳግመኛ እስኪመጣ ድረስ ቤተክርስቲያን የምታልፍባቸውን ሰባቱን ደረጃዎች ያሳየዋል። ዘ ስቴት ኦፍ ዘ ሰቨን ቸርች ነው የሚለው። ወይም ደግሞ ቤተክርስቲያን በዛ ሂደቱ ስታልፍ የሚኖራትን ቁመና ምን ይጎላታል፣ ምን ማስተካከል አለባት የሚለውን በደንብ አድርጎ ያሳየዋል ማለት ነው። ስለዚህ ድካሞቿን እንድታስተካክል በጥንካሬዋ እንድትቀጥል እንደ ማሳሰቢያ አድርጎ ጌታ ይናገራል ማለት ነው። ከዛ ሲቀጥል እንግዲህ ቤተክርስቲያን በዚህ ዓለም ላይ ስትኖር ጥንካሬዋን እያረመች እማትሄድ ከሆነ ከዓለም የሚመጣው ጥፋት ተደምሮ ወደ ሌላ አይነት የእግዚአብሔር የአሰራር ሂደት
ይቀጥላል ማለት ነው። ወይም ደግሞ በዛ ደረጃ የሚከናወን ሌላ ክንውን አለ ማለት ነው። ለምሳሌ እነዚህ ሰባቱ ማህተሞች የምንላቸው ነገሮች ይደረጋሉ ማለት ነው። ለምሳሌ ሶስተኛውን ብናየው፣ ለምሳሌ ሁለተኛው we see first ይላል the state of the seven church that reveals the extent of the human weakness and how powerful the work of grace in the church የእግዚአብሔር ጸጋ ምን ያህል ኃያል እንደሆነ የሰው ልጆች ደግሞ ምን ያህል ደካማ እንደሆኑ ያሳያል ማለት ነው በቤተ ክርስቲያኗ ውስጥ። here our Lord Jesus comes to announce that he is the only cure to our weakness ያንን ድካም ሊያርም የሚችል ሊፈውስ የሚችል ራሱ ጌታ እንደሆነ ማሳሰቢያ እየሰጠ ይናገራል ማለት ነው። ዜን ይላል በሶስተኛ ደረጃ then he carries the human soul up as if with a dove's wings towards eternity እንግዲህ እነዚህ ነገሮች እያስተካከለ እያረመ ወደ ዘላለማዊ ህይወት ይመራናል ማለት ነው። ልክ በእርግብ አምሳል ቅዱስ ዳዊት የእርግብን ክንፍ ማን በሰጠኝ ይላል። በነገራችን ይሄ ማለት ነው ንጽሐ ስጋ ንጽሐ ነፍስን እያቀዳጀን የዋናው ወደ ዘላለም ህይወት የሚኬድበት ወይም መንገዱ ንጽሐ ስጋ ንጽሐ ነፍስ ስለሆነ እነዚህን ሁለቱን ክንፎች ወይም ደግሞ ምን ልንለው እንችላለን መሰላችሁ? ይሄ የህሊና ንጽህና ህሊና ተመስጦ ልክ የሰው ልጆች እንደ ክንፍ አድርጎ የሚያበራቸው ከፍ የሚያደርጋቸው ህሊናቸው አስተሳሰባቸው ስለሆነ እንደገና ደግሞ ከዛ ቀጥሎ የልቡና ንጽሐ ልቡና ንጽሐ ህሊና ልንለው እንችላለን። ስለዚህ ዞሮ ምንድነው ሁለት ንጹሃን የሆኑ ክንፎች ያስፈልጉናል። እነዚህ ክንፍ የሚባሉት ንጹህ የስጋ ንጽህና ወይም ደግሞ ማይንድ የሚባለው ይሄ አስተሳሰብ የሚባለው፣ ከዛ እንደገና ንጽሐ ነፍስ የሚባለው ነፍስ የሚባለው ደግሞ ይሄ የነፍስ ጉዳይ ከልብ ጋር የተገናኘ ስለሆነ የልብ ንጽህና ተደርጎ ሊወሰድ ይችላል ማለት ነው። እነዚህ ሁለቱን ክርስቶስ ነው ሊያነጻቸው የሚችለው ሊቀድሳቸው የሚችለው። እነዚህን ከቀደሰ በኋላ ወደ ዘላለም ህይወት ከፍ እያደረገ እየመራን ይሄዳል ማለት ነው። በጎቼ ድምፄን ይሰማሉ ይከተሉኛል እንዳለው ቅድስና ስንሆን ክርስቶስን ከፊት እያየን እንከተላለን ማለት ነው። ኦን ዘ ሮድ ኦፍ ዘ ክሮስ እንግዲህ መንገዱ የመስቀል መንገድ መሆኑ መቼስ ማንኛውም ክርስቲያን ያውቃል። ዘ ሮድ ኦፍ ፔን ህመም ያለበት ቱ ሲ ዘ ላምፕ ኦፕኒንግ ዘ ሰቨን ሲልስ ይላል። እንግዲህ ከዛ በኋላ በጉ ሰባቱን ማህተም ሲፈታ የሚያሳይ ሌላ ትዕይንት የሚመስል ነገር አለ ማለት ነው። ፕሮክሌሚንግ ኤ ስቴት ኦፍ ፐርማነንት ዋር ቢትዊን ጋድ ሁ ኬርስ ፎር ሂዝ ችልድረን ኤንድ ሳታን ሁ ኔቨር ሲዝስ ፋይቲንግ አጌንስት ዘ ችልድረን ኦፍ ጋድ። እንግዲህ እነዚህ ሰባቱ ማህተሞች የሚባሉት እግዚአብሔር ስለኛ የሚዋጋበት ሰባቱ ማህተም ዲያብሎስን የሚዋጋበት እነዚህ ማህተሞቹ ናቸው ማለት ወይም ደግሞ ውጊያዎች ናቸው ማለት ነው። እንግዲህ አንዳንድ ሰው እግዚአብሔር ለምሳሌ እንዲህ መከራ ሲያመጣ ምን ሲል እኛን የሚዋጋ ይመስለናል፣ ወይም ደግሞ በእኛ ላይ መከራው ታስቦ የሚመጣ ይመስላል። ነገር ግን እንደዛ አይደለም። እግዚአብሔር የኛ አጋዥ ሆኖ ከዲያብሎስ ጋር የሚያደርገው ውጊያ አካል ነው። በእርግጥ በዛኛው ወገን ላይ የተሰለፉ ሰዎች መከራው እንደ ቅጣት ሊሆንባቸው ይችላል። ለክርስቲያኖች ግን መከራው ምንም ጥያቄ የለውም የክርስቶስን መከራ ተካፋይ የሚያደርጋቸው የሚከብሩበት ነው ማለት ነው። ስለዚህ እነዛ ሰባቱ ማህተሞች እግዚአብሔር ክርስቲያኖችን ለማጥራት የሚጠቀምበት አሰራር ነው ብሎ መውሰድ ይቻላል ማለት ነው። አራተኛ እንግዲህ እነዚህ ሰባቱ ማህተሞች ከተከፈቱ በኋላ ኤንድ ዊ ሂር ይላል ዘ ሰቨን ትራምፔት ሰባቱ መለከቶች ፕሮክሌሚንግ ጋድስ ዋርኒንግስ ቱ ማንካይንድ ኢን ኦርደር ኖት ቱ አክሰፕት ሳታንስ ዲሴፕሽን። እንግዲህ እነዛ ሰባቱ እኛ ልንቀበላቸው ወይም ደግሞ በእኛ ላይ የተከፈቱ የእግዚአብሔር ሰባቱ ማህተሞች እነዚህን ማህተሞች የማይቀበሏቸው ሰዎች ወይም ደግሞ በእነዚህ መከራ ውስጥ የማያልፉ ሰዎች መጨረሻ ላይ መለከት አክቹዋሊ ምንድነው መልእክት ነው ተደብሎ የሚተረጎመው መልእክት ሰባቱ መልእክት ነው። ወይም ደግሞ እነዛ ትራምፔቶቹ ሲነፉ እግዚአብሔር እያስጠነቀቀ ነው ማለት ነው። ስለዚህ መልእክት ነው። ልክ ነቢያት እንዲሆናል ብለው እንደሚናገሩት ነው አክቹዋሊ የሚተረጎመው። ስለዚህ እነዛ ሰባቱ ማህተሞች ሲፈቱ ከዛ የሚሸሹ የሚያፈነግጡ ሰዎች የሚደርስባቸው መከራ የሚመጣ መከራ እንዳለና ዲያብሎስ ሊበላቸው ሊውጣቸው እና ከዲያብሎስ ጋር ፍርድ እንደሚመጣባቸው የሚያስጠነቅቃቸው
መልእክት ይመጣል ማለት ነው። ግራጁዋል ነው በነገራችን እግዚአብሔር ዝም ብሎ ደርሶ የሆነ ነገር ስለማያደርግ መዳኛውን ያመቻቻል። መዳኑን እንዲቀበሉት የሚቻለውን ሁሉ ያደርጋል። በቅጣትም በምንም ልክ አባት ልጁን እንደሚቀጣ እንዲያደርግ እያለ እስከሚገባው ድረስ ማለት ነው። ስለዚህ እግዚአብሔር ለምሳሌ ሰባቱ ማህተም የሚባሉት ብዙ ነገሮች አሏቸው። ጦርነት፣ ረሃብ፣ መዓት ምናምን እነዚህ ነገሮች የስጋን ውጊያ ስለሚያደክሙ የነፍስን ኃይል ያጎለብታሉ። እግዚአብሔር ይህንን የሚያደርገው ለዓላማ ነው። ነገር ግን ይህንን ነገር ይሸሹትና ምቾትና ድሎት የስጋን ንግስና ስለሚፈልጉ ስጋዊ ምቾት ስለሚፈልጉ የሚፈልጉ ሰዎች ካሉ እነሱ ቀጣይ ከባድ የሆነ ነገር እንደሚመጣባቸው ዲያብሎስ እንደሚቆጣጠራቸው ባርነት መልሶ እንደሚነግስባቸው ከሞት ወደ ህይወት ነፃ ያወጣቸው ጌታ ተመልሰው ወደ ሞት ጎዳና እየሄዱ እንደሆነ ሊያስጠነቅቃቸው ሰባቱን መለከት ይነፋል ማለት ነው። እነዚህ እንግዲህ ማስጠንቀቂያዎች ናቸው። ከዛ እንደገና ምንድነው የሚሆነው? 7 ስትሮክስ ይባላል ወይም 7 ቦልስ ይሏቸዋል። እነዚህ ሰባቱ እንግዲህ ከባድ ቅጣቶች ናቸው ማለት ነው። ሰባቱ ቅጣቶች ወይም ደግሞ ጀጅመንት ተብሎ ሊወሰድ ይችላል። እነዚህ ሰባቱ ቅጣቶች ፍርዶች ተደርገው ሊወሰዱ ይችላሉ። ይህንን ማስጠንቀቂያ ያልሰሙ ሰዎች አሁንም በሰባቱ ከባድ መዓት ውስጥ ያልፋሉ ማለት ነው። እንግዲህ ከላይ ነው ያልኳችሁ ያለሁትኝ በደንብ ማንበብ የሚችል ሰው በደንብ ገብቶ እንዲያነበው መክራለሁኝ። እንግዲህ ከዛ በኋላ እነዚህ ሰባት መዓቶች በማያምኑት ላይ ከፈሰሱ በኋላ በሰይጣንና በአውሬው መንግስት ላይ ሁሉ ከፈሰሱ በኋላ ከዛ በኋላ በዛ መከራ ውስጥ ለጸኑት ክርስቶስን ሳይክዱ ለዘለቁት አዲስ ሰማይና አዲስ ምድር ይታይላቸዋል ማለት ነው። ሄቨንሊ ጀሩሳሌም። ስለዚህ ያቺ አዲስ ሰማይና አዲስ ምድር ተከፍታ ለጸኑት ትሰጣለች። እነዛኞቹ ግን ተላልፈው ለፍርድ ይሰጣሉ ማለት ነው። ስለዚህ ከሞላ ጎደል እንደ ቁልፍ ተደርገው የሚነገሩት የመጽሐፉ የመጨረሻው ይዘቶቹ እነዚህ ናቸው። በእነዚህ ውስጥ ነው ዝርዝር ጉዳይ ያለው። እንግዲህ መጀመሪያ የተከፈተ በር በበጉ መስዋዕትነት በክርስቶስ ደም መስዋዕትነት የተከፈተ በር ሰማያዊ በር ተሰጥቶናል። ይሄ ሰማያዊ በር በአባቶቻችን ትርጓሜ በእኛ በሊቃውንት ትርጓሜ ሚስጥር ነው። ሰማያዊ ሚስጥር፣ ሰማያዊ ነገርን የማወቅ ወደ ሰማያዊ ነገር የመናፈቅ ሰማያዊ ጥበብ፣ ሰማያዊ እውቀት፣ ሰማያዊ ጸጋ፣ ሰማያዊ ቅድስና፣ ሰማያዊ ኃይል ይሰጣል ማለት ነው። ሰማይ ሲከፈት እንደ በር የሚከፈት የሚዘጋ ኑሮበት አይደለም ይላሉ አባቶቻችን ሲመተረጉሙት። ሰማይ ተከፈተ ሲባል ሚስጥር ተገለጠ፣ ኃይል ተሰጠ፣ ጸጋ ተሰጠ፣ ቅድስና ተሰጠ ብለው ነው የሚተረጉሙት አባቶቻችን። ስለዚህ ያንን ኃይል በዛ በር ውስጥ ገብተው በጥምቀት በርነት ውስጥ ገብተው ኃይሉን፣ ጥበቡን፣ ቅድስናውን የሚጎናጸፉ ከጸጋው ተካፋይ የሚሆኑ ሰዎች በዛ ብቻ አያበቁም። በምድር እስካሉ ድረስ ቤተክርስቲያን ትሰጣቸዋለች። በዚህ ቤተክርስቲያን ውስጥም እንደ አዲስ ጥበብ ላይ ጥበብ፣ መገለጥ ላይ መገለጥ እየኖሩ ቅድስና ላይ ቅድስና እየጨመሩ በዚህ ዓለም ከክርስቶስ ባህሪ ተካፋይ ሆነው ክርስቶስን መስለው ይህን ዓለም ያገለግሉታል። ከጨለማ ወደ ብርሃን ይመልሱታል። ከርኩሰት ወደ ቅድስና፣ ከአላዋቂነት ወደ አዋቂነት፣ ከጨለማ ወደ ብርሃን እንዲመልሱት ኃይል እየተሰጠ በክርስቶስ ጸጋ አማካኝነት ወይም በቤተ ክርስቲያን አማካኝነት ይኖራሉ ማለት ነው። እንግዲህ በዚህ ሂደት ውስጥ መጨረሻ ላይ ዲያብሎስ ይሄንን ሲያይ ውጊያ መክፈቱ ስለማይቀር ውጊያ የሚከፈትበት አውድ ልክ እነዚህ ሰባቱ ማህተም ተብለው ይጠቀሳሉ ማለት ነው። የመጀመሪያው ለምሳሌ በኋላ በዝርዝር እናየዋለን። ነጭ ፈረስ ይዞ የሚወጣው ነው። ወንጌል ነው፣ ቅድስና ነው፣ ንጽህና ነው። ይህንን የሚዋጉ ሌሎች ፈረሶች ይመጣሉ ማለት ነው። ይህንን ለማስቆም ነገር ግን አያስቆሙትም። ለምሳሌ ከዛ በኋላ የሚመጣው ይሄ ቀይ የሆነ ፈረስ በሰማዕትነት ያለፉ ሰዎችን በአንደኛው በኩል ሲወክል፣ በአንደኛው በኩል ደግሞ የዲያብሎስን ውጊያ የሚወክልበት ራሱን የቻለ ሚስጥር አለው። እሱም በኋላ ወደ ታች እየወረድን ስንሄድ እናየዋለን። ዞሮ ይህንን በዚህ ውጊያ ውስጥ የተሸነፉ ሰዎች ተመልሰው እድል እንዲያገኙ ማስጠንቀቂያ ይላክላቸዋል። ይሄ ማስጠንቀቂያ ሰባቱ መለከቶች ወይም ደግሞ ሰቨን ትረምፔትስ ይባላል ማለት ነው። በዚህ ሰቨን ትረምፔት በዚህ ሰባት መልእክት የማይስተካከሉ ሰዎች ካልተመለሱ ስቲል እነዚህ ሰዎች የማይስተካከሉ ሰዎችን መሰረት አድርጎ ሰይጣን አውሬው ስለሚነግስ በእነሱና በአውሬው መንግስት ላይ ሰባቱ መዓቶች ወይም ደግሞ ዘሰቨን ቦልስ ይሏቸዋል። ሰባቱ መቅሰፍቶች በእነሱ ላይ ይወርዳሉ ማለት ነው። በዚህ መካከል እነሱ በዛ መቅሰፍት መሀልም የሚድኑ ይኖራሉ።
መጨረሻ ላይ ግን በዛ ላለፉ ሰዎች እግዚአብሔርን በማመን በዛ ላለፉ ሰዎች ሰማያዊት ኢየሩሳሌም ትወርዳለች፣ ከሰማይ ትሰጣለች፣ አዲስ ሰማይና አዲስ ምድር ይመሰረታል ይላል ማለት ነው። ከመጀመሪያው ጀምሮ የተወሰነ ቁልፍ ጉዳዮች እነዚህ ናቸው፣ የራዕየ ዮሐንስ ጥቅል ጉዳይ ማለት ነው። ስለዚህ የመጽሐፍ ቅዱስ ክፍሎች ሴክሽን ኦፍ ዘ ቡክ የመጀመሪያው ዘ ሰቨን ቸርችስ ይላል፣ ሰባቱ አብያተ ክርስቲያናት። ዘ ፕሮፌቲክ ሪቨሌሽን ይላል። እንግዲህ ከዛ በኋላ የሚመጣው ይሄ ይደረጋል እንዲህ ሊሆን ነው እያለ የሚናገረው ነገር ነው። ከዛ መጨረሻ ላይ ዘ ግሎሪ ኦፍ ሄቨንሊ ጀሩሳሌም። ከዛ መጨረሻ ላይ ልክ እነዚህ በመከራ ያለፉ ሰዎች የሚናፍቋት፣ የሞቱላት፣ የቆሰሉላት፣ የተራቡላት፣ መከራ የተቀበሉላት ያቺ በክብር የተሸለመች ሀገር ኢየሩሳሌም ትሰጣቸዋለች ማለት ነው። እንግዲህ ይህንን ይመስላል የክፍል 2 ከፓርት 1 ጀምረን ከሰባቱ አብያተ ክርስቲያናት ጀምረን አንድ ባንድ ስለምናይ በቀጣይ እስከምንገናኝ እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላም ቆዩልኝ።